ይሄ በታሪካችን ውስጥ የዓለማችን ሀያል የሆነው የወታደራዊ ጥምረት ነው። ኔቶ ተብሎ ይጠራል። አሜሪካ፣ ካናዳ እና 30 የአውሮፓ ሀገሮች አባል የሆኑበት የወታደራዊ ጥምረት ነው። ኔቶ ወይም የሰሜኑ አትላንቲክ ስምምነት ድርጅት ከሁለተኛው ዓለም ጦርነት በኋላ የተዳከሙትን የአውሮፓ ሀገሮች ከተስፋፊው የሶቪየት ህብረት ለመጠበቅና ወታደራዊ ብሔርተኝነትን ወደ አውሮፓ ተመልሶ እንዳይመጣ ለማድረግ በአሜሪካ፣ በካናዳ እና በ10 የአውሮፓ ሀገሮች የተመሰረተ ድርጅት ነው። የኔቶ አባላትን የሚያስተሳስር የጋራ መከላከያ መርህ የሆነው የኔቶ ውል አንቀጽ 5 አንድ ሀገር አንድ የኔቶን አባል ካጠቃ ሁሉንም አባል እንዳጠቃ አድርጎ ነው የሚቆጥረው። የሶቪየት ህብረትን መስፋፋት ለመመከት የተመሰረተው ድርጅት ሶቪየት ህብረት ከፈረሰች በኋላ የሶቪየቶች አባል የነበሩትን የባልቲክ ሀገሮችና በሶቪየት ተጽዕኖ ስር የነበሩት የማዕከላዊና የምስራቅ አውሮፓ ሀገሮችን በአባልነት ተቀብሏል። ሲመሰረት 10 የአውሮፓ አባል የነበሩት ጥምረት አሁን 30 የአውሮፓ ሀገሮችን አካቷል። ለብዙ ዓመታት የኔቶን ወደ ምስራቅ አውሮፓ መስፋፋት ስትቃወም የነበረችው ሩሲያ ዩክሬንን የወረረችበት ምክንያት አንዱ ኔቶ እንዳትቀላቀል ለማድረግ እንደሆነ ተናግራለች። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ።